ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ቤተሰብ? ሰላም ናችሁ? ሰላማችሁ ይብዛ በያላችሁበት ዓለም ዳርቻ። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። አልሐምዱሊላሂ ረቢል ዓለሚን። እና ዛሬ ይዤላችሁ የመጣሁት የዶሮ ወጥ። የዶሮ መጀመሪያ አበላት ዶሮ ስትበለት እንደዚህ የዶሮ አገነጣጠሏ ምናምን አሳያችኋለሁኝ። ከዛም በተጨማሪ ከናሰራሯ ነው የማሳያችሁና ውዶቼ ተከታተሉኝ ይላችኋለሁኝ። አሁን በአንደኛ ደረጃ ዶሮ እንዴት እንደምትበለት አሳያቸዋለሁኝ። ከዛም በተጨማሪ ደግሞ ይቀጥላል ከናሰራሯ ነው የምናየው ይሆናል ኢንሻአላህ። ዶሮአችን ይችን ትመስላለች። ኢንሻአላህ እዚህ ጋር እናደርጋለን። በመጀመሪያ ደረጃ እዚህ ሀገር ቆዳው ስለማንፈልገው ኢትዮጵያ ቢሆን ይሄ ቆዳው ይለበለብና በሳት እንጨምረዋለን ማለት ነው። እዚህ ሀገር ፍሪጅ ስለሚበላው ከላይ አያስፈልግም፣ ቆዳ አያስፈልግም። እና አያችሁት ቆዳው ራሱ በጭቅጭቅ ነው የሚለው እና እንደዚህ አያችሁት ውዶችዬ፣ ፍሪጅ ያው ምቺ ፍሬሽ ተብላ ነው እና እዚህ ሀገር ዶሮ በፍሪጅ አርሞ የበላ ነው እላችኋለሁ። እንደዚህ ታደርጋላችሁ። እና ችት ችላችሁ ስልሱን ይዘጋችሁ ማለት ነው። ኢትዮጵያ ይሄው ይወጣል፣ ይሄ ይወጣል። እዚህ ሀገር ግን ጠንካራ ስላላደለች ዶሮዋ ዶሮትዬ እዚህ በነገራችን ላይ ኢትዮጵያ ስገነጥል አያስፈልገውም ቢላዋ ላጥ ነው የሚለው ጠንካራ ስለሆነ ማለት ነው። ስለዚህ እንደዚህ የማደርገው ኩሽናውን እንደዚህ ይይዛል። ስልሱን ሲይዝ ጣም ይጣፍጥልና ማለት ነው። በዚህ ስልሱ ሲገባ ይጣፍጥልና ዶሮ ኢትዮጵያ ይሄን ለማውጣት ቢላዋ አያስፈልገውም። ስለዚህ በሲስተም ነው የምናወጣው። ይሄንን ለምን ፍሪጅ የመጣው ነው። እኔ ቆንጆት የኢትዮጵያ ዶሮ ወሐሽቴኒ ሐቢብቲ አላችኋለሁ። በቃ ያው አምሳያውን ይዛል አይደል? መላላጫ ይባላል። ለምሳሌ ልጆችዬ፣ ከዛ ደግሞ ወረፈረሰኛው እንደዚህ ምንድን ነው ይባላል? ፈረሰኛ ይባላል።
ማጫጫጫጫጭ ነው እንግዲህ አይደል? አያችሁት? ፈረሰኛችን ይሄን ይመስላል። ከዛ እንደዚህ የማደርገውን ያው ገብቷቸዋል። አለማድረግም ትችላላችሁ። እኔ ግን እንትን ነው ስልሱን እንዲዝልት ስለፈለኩ ይጣፍጣል። ገባችሁ? እዚህ ላይ ደግሞ እንደዚህ አደርግና ከዛ እነዚህ ይወጣሉ ማለት ነው። እነዚህ አያችሁ ልጆቼ፣ አንገት የለውም እዚህ ሀገር ዶሮ አንድ እናወጣለን። አንገቷ ማለት ነው እችትላችሁ እና እዚህ ጋር ደግሞ እንደዚህ እናደርጋለን። ቆሻሻ ካለ ይወጣል። እዚህ ጋር በዚህ መልኩ ዶሮአችንን ገንጥለን ጨርሰናል። ያውላችሁ ሳጥብ ደግሞ ሳያችኋለሁ። በዚሁ እንቀጥላለን ማለት ነው እስከ ምንሰራ ድረስ ውዶች። እና ማሮችዋ ሽንኩርቴ ነው በዚህ መልኩ ጥጃ ያለሁኝ ጣድኩት። ከዛ ሽንኩርቴ እስከሚበስል ደግሞ የዶሮዬን አስተጣጠብ አሳያችኋለሁ እንዴት እንደማጥበው ማለት ነው። እና ይሄንን ይመስላል ማሮቼ ውዶቼ። ላይክ፣ ሼር፣ ሰብስክራይብ አድርጉ። ተማሩ፣ እንማማር። ያኔ እኔ አውቃለሁ በልጣለሁ ብዬ ሳይሆን አሉ ደግሞ ከኔ በታች አሉ እንደዚሁ የማያውቁ ማለት ነው። አንዱ ከአንዱ እንማማራለን። ከበላይ ካሉት ደግሞ እኔ እማራለሁ። እንደዚሁ እንማማርበታለን እላችኋለሁ ውዶቼ። ተከታተሉ ወደ ዶሮአችን አሰራር። በነገራችን ላይ ዶሮ ይዋጣልኛል። ይሄ ደግሞ ያዘጋጀሁት ይሄ እዚህ ጋር ነጭ ሽንኩርት፣ ቅመማ ቅመም እዚህ ጋር እቺ የምትታያችሁ አራት ማዕዘኗ መረገት ማያጅ ናት። አለማድረግ ትችላላችሁ። እኔ ሌላ ምግብ ስሰራ አልጠቀመው። ያው ዶሮ ስሰራ ግን ትጠቀማታለሁኝ። ዶሮ ወጥ ስሰራ ማለት ነው። ለሌላ ምግብ አልጠቀመውም። ብዙ ጊዜ አልጠቀመም ማጂ። ይሄ በርበሬ ነው። ይሄ ማጅን ጠማጥም ነው። ይሄ ደግሞ ቲማቲም ነው። ይሄ ግድ ነው። ዘይት፣ ሶልት እና እነዚህ ነገሮች ናቸው። ሽንኩርት አሁን እቀላቀለዋለሁ። ለእናንተ ለማሳየት ያክል ነው እዚህ ያደረኩት። አሁን እቀላቀለዋለሁ ከሽንኩርቱ ጋር እና ይሄን ይመስላል። ተከታተሉ። አሁን ወደ ዶሮ ማጠባችን ነው የምንሄደው። ቆሌቴን እየሰራሁ ነው እና ይሄን ይመስላል ውዶችዬ። ማጁን ጥማጥም ገስዴ መርገትል ማጅ አለማድረግ ትችላላችሁ። እኔ ዶሮ ሰራ ስለሚመቸኝ ነው። እና ውዶችዬ ይሄ ዶሮአችን ነው። ምን አደረኩኝ? ሎሚ፣ ሽሮ፣ እዚህ ጋር ደግሞ ጨው፣ ያውላችሁ ጨው አድርጌያለሁ ማለት ነው። ጨው አድርጌያለሁ። እዚህ ጋር ደግሞ ዘይቱን አደርጋለሁ። እኔ ዘይቱን የማደርገው ለመሰላችሁ እና ውዶች የዚህ ውስጥ ምንድን ነው ያደረኩት? ያው ልጅቷ አቋርጣ ነው ይቅርታ። ጨው፣ ሎሚ፣ ሽሮ፣ ዘይት ኦይል እሱን የማደርገው የሆነ አለ አይደለ ጥርት እንድልና የሆነ እንትኑ ሙልጭ ብሎ እንዲያጠራው ያደርገዋልና ሽታ ምናምን አይኖረውም። የዶሮ ሽታ ይጠፋል። ይመቸኛል። ሳጥብ እንደዚህ እጠቀማለሁኝ። አጥቤ ሲጨርስ ደግሞ ይቀጥላል። አሳያችኋለሁ። ይጠብቁ እና ወዶችዬ ዶሮዬን እስከማጥብ ድረስ ሽንኩርቴን አበስላለሁ። አሁን ዘይት ልጨምር ነው። ሽንኩርታችን በስሏል። ዘይት ጨምርና ተጠብሰዋለሁ ዶሮዬን እስከማጥብ ድረስ ማለት ነው። ምንም ነገር አልጨምርበትም። አሁን ዘይት ብቻ ነው የምጨምረው። ዘይት ጨምሬ ቆሌቱን እንጠብቃለን ማለት ነው። አሁን ዘይት ልጨምር ነው።
ዘይቴን ጨመርኩኝ። እንደዚህ ታሳውቀው። በነገራችን ላይ ለነገራችን የምፈልገው እኔ ቅቤ አሁን ላይ ቅቤ ስለሌለኝ በቅቤ ስለማልጨምር ዘይት ብቻ ነው የማደርገው ማለት ነው። ቅቤ ካላችሁ ብዙ ሰዎች ቅቤ የምትጨምሩት ከላይ ነው፣ ከበሰለ በኋላ ላውን ነው። እዚህ ላይ ቢጨምሩት ቅቤው እዚህ ላይ ቢጨመር እንደዚህ አይወጣም። ከለሩን ያሳምረዋል። የወጡን ከለር ያኔ ደስ ይላል። በጣም አሪፍ ነው፣ ሞክሩት። እዚህ ጋር ደግሞ በርበሬን ጨምራለሁኝ። በርበሬን ጨመርኩኝ። በርበሬን ጨምራለሁ እና ውዶችዬ ዶሮዬን እንደዚህ አጥቤ ጨርሻለሁ። ያው ኩሽናዬ ትንሽ ማብራት የለውም። ዶሮዬ በዚህ መልኩ አልቋል። ተጣጥቦ ጃይዝ ነው። ይሄ ምንድነው እንዳትሉኝ፣ ይሄው እና ተጣጥቦ አልቋል። ወደሚቀጥለው ደግሞ እንጠብቅ። ይኸውላችሁ ውዶችዬ ይሄን ይመስላል በርበሬያችን። ከበርበሬ ቀጥሎ ቲማቲምና ማጅን ጠማጠም እጨምራለሁ ማለት ነው። አንዳንድ ሰዎች በርበሬውን ላውን ነው የሚጨምሩት። እኔ ግን እንዲያቃጥለኝ ስለማልፈልግ ጨጓራ ስለሚያመኝ በርበሬን ከጠበስኩ በኋላ ያኔ ከበርበሬ ቀጥሎ ነው ቲማቲም የማደርገው ማለት ነው። እንዲያቃጥል ስለማልፈልግ ረስቼዋለሁ የኢትዮጵያ ምግብ የሚያቃጥለውንና እንዲቀዘቅዝ ልስልስ ያለ ወጥ እንዲሆንልኝ ስለምፈልግ ነው እንደዚህ የማደርገው። እና እንደዚህ አደርግና ያውላችሁ በደንብ ይቆላላል ማለት ነው ቁሌቱ። ያውና አሁን እዚህ ጋር ደግሞ ቅመማ ቅመሞች ነጭ ሽንኩርትና መረገት ማጂ ከፈለጋችሁ አለመጨመር ትችላላችሁ። እኔ ለብዙ እንትን አልጠቀምም። እንደዚሁ ዶሮ ሲሰራ ብቻ እጠቀመዋለሁኝ። ዶሮ ላይ ደስ ይለኛል። ሌላ ወጥ ለጤናም አስፈላጊ አይደለም። ባትጠቀሙት አሪፍ ነው። እንደ ፍላጎታችሁ ነው። እዚህ ነጭ ሽንኩርት፣ ቅመማ ቅመሞችና መረገት ማጂ እና ውዶችዬ ቆሌታችን ሱሱዬ ሄድ ከውጭ ባባየዋ እና ችኩላት አይደለም እሱ ይሄን ይመስላል። ይቅርታ ይሄን ይመስላል አባባዬ እና ወዶችዬ ይሄንን ይመስላል ቆሌታችን። አሁን ትንሽ እንትን እንበለውና በቃ ድብን ብሎ ነው የበሰለው። ያው ሁላችሁ ይሄን ይመስላል። ማሻአላህ ተባረከ ረሂም ሰሐ ወልዓፊያ በሉ እንብላ። በነገራችን ላይ ይለቀና እንበላለን። እዚህ ጋር ዶሮዬን ጨምር ነው ዶሮዬን ጨመርኩኝ ማለት ነው። ዘይሪ ይኸውላችሁ እንቁላል ይሄን ይመስላል። እንቁላሌን አብስዬ እንደየመጠናችሁ እንደምትፈልጉት መጠን ማለት ነው አብስዬ እንደ ሰንጠቅ አድርገዋል። በምፈልገው አይነት እናንተም በምትፈልጉት አይነት መቆራረጥ ትችላላችሁ። እዚህ ጋር ዶሮ እየበሰለ ነው። ይኸውላችሁ ዶሮ በስሏል። ከዛም በኋላ እንቁላሌን እጨምራለሁ። ከዛ አሳያችኋለሁ የመጨረሻ። ከዛም በኋላ ታውታላችሁ ዶሮአችን ምን እንደሚመስል። እሺ ውዶቼ ይሄን ይመስላል ዶሮ ወጣችን። በቃ እንቁላሌን ጨምሬያለሁ። ያው እንቁላሌን ጨምሬያለሁ እንደዚህ
ይመስላል። ለዛሬ በዚሁ ያበቃል ውዶችዬ። ለቀጣይ ደግሞ ሌላ ነገር እስከምቀርብ ድረስ ዛሬ በዚሁ ይብቃን። ባይ ባይ። ሌላ አይዲያ እስከማቀርብ ድረስ ኢንሻአላህ ብዙ የተለያዩ ምግብ አሰራሮችን አቀርባለሁ። የአረብ ምግብ ብቻ እዚህ የአረብ ምግብ እኔ ሀበሻ ቤት ስለሆነ ያለውን አረብ ምግብ ማሰሪያሉ ምናምን እንደዚህ ሰራ ብቻ የሰራሁትን ነገር አሳያችኋለሁ፣ አሳውቃችኋለሁ። ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ አስከትሉ። ከተመቻችሁ ደግሞ እንግዲህ እና ይሄን ይመስላል ዶሮ ወጥ እላችኋለሁ። የኡም ረያን ዶሮ ወጥ ይሄን ይመስላል ውዶችዬ። ተጋበዙልኝ በዚሁ አጋጣሚ። ባይ ባይ ወዶች፣ እንወዳችኋለን።